ዋትስአፕ ዩቲዩብ እንዴት ናችሁ? ተመልሰን መጥተናል። ዛሬ ደግሞ በተለየ ቢዝነስ አይዲያ ነው የመጣ ነው። እንደምታውቁት እንግዲህ ዩቲዩብ አካውንታችን አዲስ ነው። እንግዲህ እንዴትም ብለን በተቻለን መጠን በዚህ አንድ ወር ውስጥ ባልሞላ ጊዜ ውስጥ 1000 ሰብስክራይበር ለመግባት ነው እየሰራን ያለ ነው። እንግዲህ ዛሬ ይዘን የመጣ ነው ቢዝነስ አይዲያስ ምንድነው? የመኪና እጥበት፣ ተንቀሳቃሽ የመኪና እጥበት ሲሆን ይሄ ሞባይል ካር ዋሽንግ የሚሉት ነገር አለ አይደል? ፈረንጆች በቃ እየተንቀሳቀሳቸው የመኪና እጥበት ቢዝነስ መስራት ሲሆን በጣም ብዙ ሰዎች በዚህ ሰዓት ባይዘው እየሰሩት ያሉት ቢዝነስ ነው። ብዙ ልጆች ወደዚህ ቢዝነስ እየገቡ ይገኛሉ። ይሄ ላቪያጆ፣ እኛ ሀገር ላቪያጆ የሚባለው ነገር አለ አይደል? የሆነ ወንዝ ዳር ወይም ደግሞ ትልቅ ሮቶ ተተክሎ እዛ ቦታ ላይ የመኪና እጥበት የሚሰሩ ሰዎች አሉ። አሁን ደግሞ የመጣው ምንድነው? እናንተ ራሳችሁ ባለመኪናዎች ወይም ደግሞ እንዲታጠብላቸው መኪናቸው እንዲታጠብላቸው የሚፈልጉ ሰዎች ጋር እየሄዳችሁ ነው መኪናውን የምታጡት ማለት ነው። እና ይሄ ቢዝነስ በጣም በዚህ ሰዓት እየተስፋፋ ወይም ደግሞ እየተደራጁ ወጣቶች እቃውን ከሌላ ሀገርም ከመርካቱም አንዳንድ እቃዎችም እያሟሉ እያመጡት እና እየሰሩት ያሉት ስራ ቢዝነስ አይዲያ ነው። እና የመኪና እጥበት ምን እንደሚመስል አሁን አንድ ባንድ እናያለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይመቻችሁ። ተንቀሳቃሽ የመኪና እጥበት ከቋሚው የመኪና እጥበት ምንድን ነው የሚለየው? ለምሳሌ አንድ ሰው መኪና ላሳጥብ ብሎ ሲያስብ ምንድነው ወይ ከቤቱ ወይም ከቢሮ ወይም ደግሞ የሆነ ካለበት ቦታ ይሄድና የሆነ ቦታ ሄዶ ቆሞ መኪናውን ያሳጥባል ማለት ነው። ምክንያቱም በቃ መኪና ቆሽሾብኛል የሚለው ነገር ጭንቅላቱ ስላለ ማሳጠብ አለብኝ ብሎ የሆነ ያየው ቦታ አለ ወይም ደግሞ በቃ ሳያጥቡ ነው የተመለከተው ቦታ አለ። ሰው እዛ ቦታ ሄዶ ነው ያንን መኪናውን የሚያሳጥበው ማለት። ይሄ ተንቀሳቃሽ የመኪና እጥበት ደግሞ የሚባሉት ምንድነው? እናንተ ራሳችሁ ያሉበት ቦታ ሰዎቹ ራሱ እንዲታጠብላቸው ወይም ደግሞ ደንበኞች እንዲታጠብላቸው የሚፈልጉት ቦታ ሄዶ ነው መኪናው የሚታጠበው። ሰው የተንቀሳቃሽ የመኪና እጥበት ከቋሚ የመኪና እጥበት የሚለየው ምንድነው? አንደኛ ደንበኞች ያሉበት ቦታ ድረስ ነው የሚሄዱላቸው። ሁለተኛ ነገር ደግሞ ጊዜ ነው። ከጊዜ አጠቃቀም አንጻር ስትመለከቱት እዛ ላቪያጆ ወይም ደግሞ ቋሚ የመኪና እጥበት ከሚያደርጉት ልጆች ወይም ደግሞ ሰራተኞች የበለጠ ተንቀሳቀሹ ኦልሞስት ከ20 እስከ 30 ደቂቃ ባልሞላ ጊዜ ውስጥ ነው መኪናውን ጽድት አድርጎ ነው የሚያጥቡላቸው። ጊዜያቸውን በጣም ይቆጥብላቸዋል። የሆነ ቦታ መሄድ ቢፈልጉ አሁን ለምሳሌ የሆነ ሰው የሆነ ቀጠሮ ቢኖረው ፕሮግራም ቢኖረው ስራ ሊሄድ ምናምን ሲል እነዛ ተንቀሳቃሽ የመኪና እጥበት የሚሰሩ ሰዎች ሄደው ነው መኪናቸውን እዛው ቦታቸው ላይ የሚያጥቡላቸው ማለት ነው። እና ይሄ ደግሞ በጣም አሪፍ ነው ለመኪናቸው ለሚታጠብላቸው ሰዎች በጣም አሪፍ ነገር ነው። ምክንያቱም ጊዜያቸውን ይቆጥቡላቸው። በዚህ ሰዓት ደግሞ ትልቁ ከረንሲ ታውቃላችሁ ጊዜ ነው። ጊዜን በጣም መጠቀም መቻል ደግሞ በጣም ወሳኝ ነገር ነው። ሌላው ነገር ደግሞ ደንበኞች ራሳችሁ መኪና ማጠቢያ ፍለጋ አይንከራተቱም። ለምሳሌ የሆነ ቦታ ማጠቢያ ካዩ በኋላ እዛ ጋር ወረፋ ሲሆንባቸው 3 እና 4 5 መኪና ወረፋ እየጠበቀ ከሆነ ድጋሚ ሌላ ቦታ ደግሞ ይሄዳሉ። ኦልሞስት ነዳጅ መጨረስ ይሆንባቸዋል ማለት ነው። ሰው መንከራተት ይኖረዋል፣ መዞርም ይኖረዋል ምናምን። ነገር ግን ያሉበት ቦታ ላይ ሄዳችሁ ነው ይሄ የመኪና እጥበት የሚካሄደው። ሌላ በተጨማሪ ደግሞ እነዚህ ተንቀሳቃሽ የመኪና እጥበቶች በቢሮአችሁ፣ በቤታችሁ፣ ባላችሁበት ቦታ መተውላችሁ ነው የሚያጥቡላችሁ እንደናንተ ፍላጎት። ለምሳሌ ከቤት ስትወጡ ጠዋት ስራ ስትገቡ መኪናችሁ በጣም ቆሽሾባችሁ ሊሆን ይችላል። ሰው የሆነ ቀጠሮ ሲኖራችሁ የሆነ ፕሮግራም ሲኖራችሁ ምሳ ሰዓት ላይ ያላችሁበት ቦታ መጥተው ነው እነዚህ ሰዎች መኪናችሁን የሚያጥቡላችሁ ማለት ነው። እና ተንቀሳቃሽ የመኪና እጥበት ከብዙ አንግሎች አይታችሁት ከሆነ በጣም አዋጭና በጣም ሊሰራበት የሚችል ብዙ ሰዎችም ይሄ ገብቷቸው ነው ወደዚህ ቢዝነስ እየገቡበት ያለው። ሌላው በጣም የሚገርመው ነገር ደግሞ ቋሚ ደንበኛ ማፍራት። አሁን ይህንን ተንቀሳቃሽ የመኪና እጥበት የሚጀምሩ ሰዎች ቋሚ ደንበኞች አላቸው። ለምሳሌ እኔ የማውቃቸው ሰዎች አሉ። ልክ መኪና እጥበት ማሰብ ሲፈልጉ ሰዎቹ ራሳቸው እነዛን ጭንቅላታቸው ላይ ደንበኛ አድርገው ስለሰሩ ያሉበት ድረስ ሄዶ ነው መኪናውን የሚያጥቡላቸው። ይሄ ደግሞ በጣም አሪፍ ነገር ነው። ምክንያቱም አንድ ሰውዬ መኪና ማሳጠብ ሲፈልግ የሆነ ቦታ ቦሌ ላይ ያሳጠበውን ካሳንቺስ ያሳጠባል ምናምን ቋሚ ደንበኛ አይኖረውም። ግን እነዚህ ሰዎች ምንድነው እናንተ ያላችሁበት ቦታ ድረስ እስከመጡ ድረስ ቋሚ ደንበኛ ይይዛሉ ማለት ነው። ስለዚህ ይሄንን ቢዝነስ መጀመር የምትፈልጉ ሰዎች አንዱ ጥቅሙ ነገር ቢኖር ይሄ ነው። በቃ ልክ ይሆናል። ለምሳሌ ወንድ ልጅ ጸጉር ቤት ጸጉር ቆራጭ አለው አይደል? የራሱ ጸጉር ቆራጭ ሌላ ቦታ ሄደ ሞክር ብትሉት ይፈራል አይደል? ሰው መኪናችሁን በደንብ ቴክ ኬር የሚያደርግላችሁ የሚንከባከብላችሁ ውስጡንም ውጪውንም በጥንቃቄ የሚያጸዳላችሁ ታማኝ የሆነ መኪና ተንቀሳቃሽ የመኪና አጣቢ ካገኛችሁ በጣም ታማኝ የሆነ ደንበኛ የምታፈሩበት መንገድ በጣም ሰፊ ነው ብዬ አስባለሁ። በዚህ ተንቀሳቃሽ እጥበት በጣም አሪፍና ወሳኙ ነገር የሚባለው ምንድነው? ይሄ በቃ ብቻችሁ የምትሰሩት ስራ አይደለም። አሁን ለምሳሌ ብዙ ልጆች ወደዚህ ቢዝነስ መግባት ይፈልጉና በቃ ይሄ አሁን ለምሳሌ ደንበኞች ሲጠሯቸው ብቻችሁ የምትሰሩት ስራ አይደለም። አሁን ለምሳሌ ግዴታ ከማዲያ ጋር
ነዳጅ ማደያዎች ጋር ወይም ደግሞ ከፓርኪንግ ከሚሰሩ ሰዎች ጋር መግባባት ወይም ደግሞ ኮላ ማድረግ አለባቸው። አሁን ለምሳሌ ሰውየው የሚፈልገው ምናልባት ፓርኪንግ ኤሪያ ላይ ወይም ደግሞ ፓርኪንግ ቦታ ላይ እንዲታጠብለት ሊፈልግ ይችላል። የሆነ ጫማውን እያስጠረገ ምናምን ሊሆን ይችላል። ወይም ደግሞ በቃ እዛ ፓርኪንግ ቦታ ላይ እንዲታጠብ ፈልጎ ወይም ደግሞ ነዳጅ አስቀድቶ ሲቆም እንዲታጠብለት ፈልጎ ሰው በምትሄዱበት ቦታዎች በሙሉ በምትሄዱበት ቦታዎች ላይ በጠቅላላ እነዚህን ሰዎች ብትይዟቸው፣ ለምሳሌ ማደያ ቦታ ሆኖ ነዳጅ የሚቀዱት እዛ ቦታ ላይ አንዱ ሁለት ሰዎች ቢኖራችሁ፣ ፓርኪንግ ኤሪያዎች ላይ በጣም የሚታወቁ ፓርኪንግ ቦታዎች አሉ። እዛ ቦታ ላይ የራሳችሁ ሰዎች ቢኖራችሁ አትጋጩም። ወይም ደግሞ የሆነ እዛ ሰውዬ እጠቡልኝ ሲል ሌላ ተካራ ውስጥ አትገቡ። ምክንያቱም እነዛን ሰዎች እናንተ ይዛችኋል ማለት ሰው መያዙ ምንድነው አንድ ደንበኛ ብቻ አጥባችሁበት የምትሄዱበት ቦታ አይሆንም። አሁን ለምሳሌ ሰውዬው ቦታ ቢጠፋው ለምሳሌ ልክ እናንተ የምታውቁት ቦታ ካለ እዛ ቦታ ለምን አትመጣም ምናምን ብላችሁ ጣርታችሁት እዛ ቦታ ራሳችሁ ማጠብ ትችላላችሁ። ሰው ምንድነው ያ ቦታ ደግሞ ፓርኪንግ የሚሰሩ ሰዎች ዝም ብሎ አይፈቅዱላችሁ ማለት ሰው ከነሱ ጋር ቀድማችሁ መግባባት፣ ከነሱ ጋር ያለውን ስራ ማስረዳት፣ ግልጸኝነት መፍጠር ኢቭን ለነሱ ሼር ማድረግ ያለባችሁ ሳንቲሞች ምናምን ካሉ ሼር ማድረግ አለባችሁ። ምክንያቱም ብቻችሁ ቤታቸው ከሆነ ወይም ደግሞ የሆነ ቦታ ከሆነ እሺ ሊሆን ይችላል። ግን እንደዚህ አይነት ቦታዎች ላይ አብሮ መስራት በጣም ወሳኝ። ምክንያቱም ለእናንተ በጣም ብዙ ጥቅሞች አሉ። ቀስ እያላችሁ እዛ ቦታ ላይ ብራንዳችሁ ትገነባላችሁ፣ ስማችሁ ይታወቃል። በቃ ቋሚ አድራሻም ሊኖራችሁ ይችላል። ከመንቀሳቀስም ባለፈ እዛ አካባቢ ሆናችሁ ቋሚ የሆነ ነገር ልፈጥሩ ስለምችል ይሄ በጣም ወሳኝ የሆነ ነገር ነው ብዬ ነው የማስበው ማለት ነው። ተንቀሳቃሽ መኪና እጥበት መጀመር የሚፈልጉ ሰዎች ትልቁ ችግራቸው ነገር ምንድነው ብትሉኝ የማርኬቲንግ ነገር። ማርኬቲንግ እንዴት መስራት እንዳለባቸው፣ ክላይንቶቻቸው እንዴት መያዝ እንዳለባቸው፣ አዳዲስ ደንበኞች እንዴትስ መፍጠር እንዳለባቸው በጣም ሲጨነቁ እናያለን። ወይም ደግሞ እኔ በማውቃቸው ብዙ ሰዎች በቃ እቃውን አሟልቶ ሁሉ ነገር ተሟልቶላቸው ግን አዳዲስ ደንበኞች ማርኬቲንግ እንዴት መስራት እንዳለባቸው ሲጨነቁ እናያለን ማለት ነው። የምንጀምረው ከየት ነው ብትሉኝ አሁን ለምሳሌ ከሞሎች ብንጀምር አሁን ለምሳሌ ሞሎች ላይ በጣም ብዙ ሱቆች አሉ፣ በጣም ብዙ እንትኖች አሉ አይደል? ይሄ መኪና ባለቤቶች አሉ። ሰው እዛ ላይ ብሮሸሮች፣ ፍላየሮች ምናምን ቢዝነስ ካርዶች ብትሰሩ እዛ አካባቢ እየሄዳችሁ ያንኑ ማናገር። ምክንያቱም አይታወቅም እናንተ አድሬስ ከምታደርጓቸው ከ10 ሰዎች ድንገት አንድ ቀን እንዲታጠብለት ሊፈልግ ያንን ሰውዬ አሪፍ አድርጋችሁት መኪናውን ቴኬር ካደረጋችሁለት እሱንም በደንብ ትሪት ካደረጋችሁት ደንበኛ ፈራችሁ ማለት። ሌላው ነገር ደግሞ ይሄ ክፍለ ከተማ አለ ለመንግስት ሰራተኞች ምናምን ያሉበት መንግስት ቢሮ ያለበት አካባቢ ላይ የንግድ ኤሪያዎች ላይ ምናምን እነዚህ አይነት ሰዎች መያዝ ጥቅማቸው ምንድነው? ይመጣሉ። እነዛ ሰዎች ይመጣሉ ወደዛ ቦታ በቃ የሆነ ጉዳይ ላይ ያስፈጽሙ የሆነ ፕሮግራም ሲኖራቸው በቃ የሆነ ነገር ለማድረግ እዛ ቦታ ሲመጡ የሚያስቡት እናንተ ነው። ስለዚህ እንደዚህ አይነት ቦታዎች ላይ በጣም ማርኬቲንግ መስራት ከሶሻል ሚዲያ ባለፈ መጀመሪያ እንደዚህ አይነት ቦታ ላይ በደንብ ብትሰሩ ባይ ነው። ሞሎች ያሉበት የክፍለ ከተማዎች አካባቢ የመንግስት ሰራተኞች በደንብ የሚበዙበት፣ ምክንያቱም የመንግስት ሰራተኛ የሚበዛበት አካባቢ የግል ተጠቃሚ በጣም ይመጣልና እነዚህን ሰዎች በደንብ መያዝ ትጀምራላችሁ ማለት። ሲቀጥል ደግሞ እዚህ ቦታ የሚመጡ ሰዎች ጉዳይ አስፈጻሚዎች ናቸው። ጉዳይ አስፈጻሚ የእነሱንም ነገር አንድ ላይ አድርጋችሁ መያዝ ትጀምራላችሁ። እንደዚህ እያላችሁ በጣም ብዙ ደንበኞችን ማፍራት ትጀምራላችሁ። ሌላው ነገር ደግሞ ሆቴሎች፣ አፓርትመንቶች፣ ሬዚደንቶች ያሉበት ቦታ ኤሮች። አሁን ለምሳሌ አንድ ሆቴል ላይ አሁን ለምሳሌ ሲወጡ ሲገቡ መኪኖች ታያላችሁ አይደል? እዛ አካባቢ ላይ ካሉ ሰዎች ጋር ሲወጡ ሲገቡ ብሮሸር ብትሰጧቸው፣ ፍላየርም ካላችሁ ፍላየርም ከሰጣችሁ የድንገት ሲወጣ ወይም ደግሞ ቆጠሮ ሲኖረው ወይ ከሆቴሉ ሲወጣ ምናምን ሊጠራችሁ ሊደውላችሁ ይችላል። ሰው እንደዚህ አይነት ቦታዎች ላይ በጣም ቀላል የማይባሉ ሰዎች ነው ያሉት እና ይህንን ቢዝነስ በእንደዚህ አይነት መንገድ ካሰባችሁ አሁን ለምሳሌ አፓርትመንት ቦታ ላይ ስታስቡት ለምሳሌ በጣም ብዙ ኦልሞስት ሁሉም ማለት ይቻላል መኪና ባለቤቶች ናቸው። ሰው እነዚህ መኪና ባለቤቶች ደግሞ መኪናቸው መታጠብ አይቀርም። ቢቀር በሳምንት አንዴ ወይም ሁለቴ መኪናቸው ይታጠባል። ሰው እነዚህን በሳምንት ለምሳሌ ለአንድ ሰው በሳምንት ሁለቴ እንኳን ብታጥቡለት በቃ ደንበኛ ሆናችሁ ማለት ነው ለዛ ሰውዬ ማለት ነው። እንደዚህ ያላችሁ የትኛው ቦታ ላይ ምን አይነት ሰዎች መያዝ እንዳለባችሁ በደንብ አድርጋችሁ ማወቅና እንትን ማለት ትጀምራላችሁ። እዚህ በተንቀሳቃሽ የመኪና እጥበት ደግሞ መስራት ያለባችሁ ወይም ደግሞ ብዙ ሰው ይህንን ቢዝነስ ሲጀምር መኪና ብቻ ብሎ መጀመር የለበትም ብዬ አስባለሁ። ምክንያቱም ሌሎች ነገሮችን ማጠብ ትችላሉ። ለምሳሌ ምንጣፎች አሉ፣ በጣም ትላልቅ ምንጣፎች አሉ። ልክ ከምንጣፍ ጋር የተያዙ ነገሮች ለምሳሌ ለማጠብ ለእናንተ ለማሽናችሁ እናንተ በምታጥቡበት ማሽን ለማጠብ የሚመች ነገር ማጠብ ብትችሉ ለዚህ ነገሮችም ሌሎች ደንበኞችንም እያፈራችሁ ይመጣል። አሁን ለምሳሌ ሰዎች ቤታችሁ ጠርቷችሁ መኪና
መኪና ማሳጠብ ፈልገው ሌሎች ነገሮች ደግሞ ምንጣፍ አለኝ እኮ ምንጣፍ እኮ እንዲታጠብ ፈልጋል፣ ምንጣፍ እኮ በጣም ቆሽሿል፣ ለምን እኛ እኮ ምንጣፍ እናጥባለን እያላችሁ በቃ ሌሎችም ያሉትን ነገሮች ስትይዙ ተጨማሪ የሆነ ሌላ ኢንካም ፈጠራችሁ፣ ተጨማሪ የሆነ ሌላ ገቢ ፈጠራችሁ ማለት ሰው እንደዚህ እያደረጋችሁ ሌላ ተጨማሪ ነገር ከጎን ጎን ስታመጡ ሰዎች በእንደዚህ አይነትም ከመኪናም ውጭ እኮ ሌላ ነገር ያጥባሉ የሚል ነገር ውስጣቸው ስለሚኖር ይሄ በጣም ለእናንተ አሪፍ ነገር ነው የሚሆንላችሁ ማለት ነው። በጣም ወሳኙ ነገር የመኪና እጥበት ለመጀመር ምን ያህል ካፒታል ይፈልጋል፣ ምን ያህል መነሻ ይፈልጋል። አንዳንድ ሰዎች 100,000 ብር ነው ይላሉ፣ አንዳንድ ሰዎች 500 ነው ይላሉ፣ አንዳንድ ሰዎች እንደናንተ ፍላጎት ብቻ ሳይሆን የራሱን የቻለ የሆነ ቢዝነስ የሆነ ፕላን የሚፈልግ ነገር ነው። ሰው እኛ ለእናንተ ይሄ መኪና እጥበት መጀመር የምትፈልጉ ሰዎች በምን ያህል ካፒታል መነሳት እንዳለባችሁ ሚኒመሙ፣ ማክሲመሙ፣ ሀይ በቃ በትንሽ በጀት የምትጀምሩት አለ፣ በማክሲመም የምትጀምሩት አለ፣ በትልቅ በጀት ደግሞ ተንቀሳቃሽ መኪና እጥበት የምትጀምሩት የመኪና እጥበት አለ። እሱም ፒዲኤፍ ከስር ሊንክ ላይ ኮሜንት ላይ እናስቀምጥላችኋለን፣ ገብታችሁ ማግኘት ትችላላችሁ። በተጨማሪ ደግሞ ለመኪና እጥበት የሚያስፈልጋችሁ ነገሮች ለምሳሌ የውሃ ግፊት መሳሪያ፣ የተንቀሳቃሽ ጄኔሬተር፣ የውሃ ታንከር፣ ምን አይነት የሆኑ ፎሞች መጠቀም እንዳለባችሁ ምናምን እያንዳንዱ ነገር እዚህ ፒዲኤፍ ላይ ያካተናላችኋል። ፒዲኤፍ ላይ ገብታችሁ ማግኘት ትችላላችሁ። ኬሚካሉ አሁን ለምሳሌ ኬሚካሎች አሉ፣ ለመኪና መጠቀም ያለባችሁ ኬሚካሎች አሉ። ዝም ብላችሁ ያገኛችሁትን ኬሚካል አይደለም መጠቀም ያለባችሁ። ምክንያቱም መርካቶ ላይ የሚሰሩ በጣም ትክክል ያልሆኑ መኪናቸውን የሚጎዳባችሁ ወይም ደግሞ የደንበኞቻችሁ መኪና የሚጎዳባችሁ ኬሚካሎች አሉ። የማይሆን ኬሚካል ከተጠቀማችሁ አንደኛ ደንበኞቹም ታጣላችሁ፣ ሁለተኛም ነገር እናንተ ራሳችሁ ለቢዝነሳችሁ ጥሩ የሆነ ነገር አትፈጥሩ። ሰው ምን አይነት ኬሚካል መጠቀም እንዳለባችሁ፣ ምን አይነት ሪሙቨር መጠቀም እንዳለባችሁ፣ ምን አይነት ሴራሚክ ዲቴይለር መጠቀም እንዳለባችሁ እያንዳንዱ ነገር ፒዲኤፍ ላይ ያስቀምጠንላችኋል። ከስር ኮሜንት ላይ እናስቀምጥላችኋለን፣ ገብታችሁ ቼክ ማድረግ ትችላላችሁ። የመኪና እጥበት መጀመር የምትፈልጉ ሰዎች ወይም ደግሞ የተንቀሳቃሽ የመኪና እጥበት መጀመር የምትፈልጉ ሰዎች ይሄ በጣም ለእናንተ አሪፍ እድል ነው። ገብታችሁ ፒዲኤፉን ማግኘት ትችላላችሁ። ከስር ኮሜንት ላይ እናስቀምጣለን። በዚህ ሰዓት በጣም ብዙ ሰው እየገባው በጣም ብዙ ሰው እየሰራ ያለው በጣም ብዙ ወጣቶች እየገቡበት ያለው ነገር ነው። ሌሎች ዓለሞች ላይ በጣም የተለመደ ወደ ቻይና፣ ኤዥያ ሁሉም ኦልሞስት እዚህ ጎረቤት ሀገር እንኳን ብንሄድ በጣም አዋጭ የሆነ ቢዝነስ እየመጣ ነው። ሰዎች ከተንቀሳቃሽ የመኪና እጥበት ተነስተው በጣም ትልቅ የሆነ ካምፓኒዎች እየከፈቱ ይገኛሉ። መግባት የምትፈልጉ ሰዎች ሀሳብ ያላችሁ ወይም ደግሞ ወደዚህ ቢዝነስ የመግባት ሀሳብ ያላቸውን ሰዎች የምታውቁ ሰዎች ይሄንን ቪዲዮ ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ።